መጽሐፍ ቅዱስ ላይ ነው። እስቲ መጽሐፉን እንደዚህ ያለው መጽሐፉን አሳይኝ፣ አሳይኝ መጽሐፉን እንትን አለክ አይደለ? ይሄ ፍሮንት ፔጁ ላይ ሊስት ቆይ ላሳይሽ። እዛ ላይ መጽሐፍ ሚስጥረ ስላሴ ሚሊዮን አታውቅም። መጽሐፍ ነው እርግጠኛ የመጀመሪያ አንዴ ይቅርታ የታወሩት ወሬ አሁን እኔና እሷ ክርስቲያን ነን፣ ኦርቶዶክስ ነን። እኔ ኦርቶዶክስ ነኝ። በእምነቴ ያን ያህል ጠንካራ መባል ሰው አይደለሁም፣ ግን አይነው የማውቀውን አውቀዋለሁኝ፣ የማምነውን አውቀዋለሁኝ ነው። ከጠየከኝ ስለ ሙስሊም አንተ ላትመልሳቸው የምትችላቸው ከነ ማስረጃው እዚህ ልጠይቅ የምችላቸው ፕሌንቲ የሆኑ ጥያቄዎች አሉ። ቆይ ስማኝ፣ ቆይ አዳምጠኝ። ቆይ ስጠይቅ ይሰድቡኛል። ጥያቄ ለጠየቅኩት እኔ ለጠየቅኩት ኖ ዝም ብለህ አዳምጠኝ። እሱን ተወውና ተራክ ሲደርስ ደግሞ አንተ ታስረዳኛል። ኢትስ ኦኬ። እኔ በጣም ነው የምወዳችሁ። ለሃይማኖታችሁ ያለውን ክብር ወዳለሁኝ። አለባበሳችሁን ኤቭሪቲንግ በጣም ወዳለሁኝ። ከዛ ውጪ ብዙ ነንሴንስ የሆኑ ነገሮች አሉ በእኔ። እናንተም ነንሴንስ ሆኖብን እንደምታወራው ማለት ነው። እዚህ ጋር በኋላ ባወራ የሆነ ነገር ብጠይቅ ሪከርድ አድርጋችሁ ነገ ስጨፈጨፍ ነው ማድረግ። ከፈለግ ከአንተ ፍላጎት ካለ አዳምጠኝ። ፍላጎት ካለ በ5 ደቂቃ ውስጥ ከ2 እስከ 5 ደቂቃ የኛ አስተማሪ የሆነ መጽሐፍ ቅዱስን ሊያስረዳክ የሚችል ሰው ልጠራልህ እችላለሁ። እኔም እሷም አሁን እዚህ ሰው ፊት 50 ምናምን ሰው ኦልሬዲ ኒጋ የገባው 2 ሰው ላይ ነበር ቁጭ ብዬ የነበረው ነው። በመደናበር ምናምን ከሆነ መጽሐፍ ቅዱስ ከሆነች ቦታ ላይ አይነበርም። ከላይ ነው የምታነበው። ኤንድ ደግሞ አስተማሪዎች አሉ። እኛ ሴቶች ነን፣ አስተማሪዎችም አይደለንም፣ ምንም አይደለንም። እኛን አስገብታችሁ የምትጠይቁበትን ምክንያት አይናው ታውቀዋለሁ። ይህኔ አሁን የሆነ አስተማሪ መጥቶ አስገባኝ ቢል በፍጹም አታስገባው፣ በፍጹም ብዙ ጊዜ ስላየው ነው። እና ጥሪ ካልከኝ ስልክ ስላለኝ ደውዬ መጥራት እችላለሁ። አሁን ጥሪ አሁን ልጠራ እችላለሁ። አይደለም ኢትዮጵያ ላይ ዓለም ላይ ያለ አስተማሪ ጥሪ የፈለግሽን አሁን ጥሪ። ባለጌና ተሳዳቢ ሰው ብቻ እንዳጠሪ። ባለጌና ተሳዳቢ ሰው የለም። ባለጌና ተሳዳቢ ሰው የለም። ጥያቄ ግን ሲጠየቅ ጥያቄው ብልግና ራሱ አይደለም ባለጌው። ጥሪው ማንም ይሁን ጥሪው አሁን ጥሪው ማንም ያው ጥሪው አሁን እኔ አለው በቃ እኔ እስከ ደውል ድረስ እናንተ አውሩ ላርግላችሁ። የፈለገ ሰው ግን ማለት ነው እንጠይቀዋለን፣ ይጠይቃል። ጠራዋለሁ። መውጣትም ምንም የለም። ከዛ እሱ እኮይን ይጠራ አደርጋለሁኝ። የፈለግሽውን ጥሪ አደርጋለሁ። ስድድብ ምናምን የለም ጋይስ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስድብ እዚህ ጋር የምጽፉ ሰዎች አቁሙ። ምንም የሚጠቅም ነገር የለውም። እሱ እኔም ማመጥፈውን ፈጣሪ ነብይ እያለ በጣም ብዙ ነገር እያለ ሲያወራ ነበር። እኔ የእናንተን ብዙ ማውቀውን ነገር እዚህ ጋር ማውራት ይችላሉ። ግን እናንተ ዲስፔክት በምታደርጉበት መጠን እናደርጋለን። እዚህ ጋር የምትሳደቡ እና እሷ በመጀመሪያ ደረጃ አንቺ ነሽ አሁን ሆቶ ነሽ እያወራሽ ሆቶኛ እኔና ቢያንካ አወራችኝ። እኔን አዳምጭኝ አልኩ፣ አዳመጠችኝ። አወራች፣ ቁጭ ብዬ አዳመጥኳት። አወራሁ፣ ቁጭ ብላ አዳመጠችኝ። ከዛ ነብይ የለም የሚል ነገር ነገረችኝ። አሳየዋት ባይብል ላይ ከራሴ የሆነ መሀል ላይ ገብተን እሱን ኤክስፕሌን የሚያደርግልህ ሰው አመጣለሁ ነው ያልኩ። እኔ እና እሷ እንደማናውቅ ኦልሬዲ በደንብ ልናስረዳህ እንደማንችል ይኖዊ ታውቀዋለህ። እና ደስ አይልም። እኔም ከእናንተ ጋር የሆነን ሰው አስገብተው ሲያስጨንቁ በጣም እኛ ጋር ያለ ነገር ነው። አስገብተው ሲያስጨንቁ የፈለግሽውን ጥሪ። አንቺ ሚዩት አድርጊና ተቀመጭ፣ እኛ እናወራለን ከእሷ ጋር። የፈለግሽው የዓለም ላይ ያሉ ሰዎችን ይዘሽ ነው የፈለግሽው። እሺ አቡኪ ምን አልክ? ሰላም አለይኩም። ድምፄ እየተሰማ ነው? አይ ድምፅ አይሰማም፣ አንተ ግን ትሰማለህ። ያ እንትን አደረገችው ብዬ እኮ ነው። እታችን ፈጠን በይና አንቺ ሚዩት አድርገሽ አጥራት። አይ ጥሪ ነው ሌላ አንተ ፖይንት። አይ ቀጥሎ ይብሮ። ከፈለግሽ አኬን፣ ከፈለግሽ እፎይን፣ ከፈለግሽ እነሱ አይችሉም ካልሽ ውጭ ሀገር ያሉትን የፈለግሽ መጥራት ትችላለሽ።
ኤኒዌይስ አውቂ እስቲ ልቀጥልና እንዴ ከእሷ ጋር ቢያንካ የሀገሬ ልጅ እሺ ምን አለ መሰለሽ ባይብል ላይ as I told you before ኢየሱስ ነብይ ስለመሆኑ plenty of times in Bible ማለት ነው። በጣም ብዙ ቦታ አለ። ስለዚህ ኦሪት ዘኍልቍ ቀደም እንዳሳየዎች ከአምላክ እየሰማ መናገሩ በራሱ ከአምላኩ እየሰማ መናገሩ በራሱ ነብይ ያደርጓል። ለዛ ነው ኢየሱስ ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላረገም ማለት። ስለዚህ ከአምላኩ መስማቱ በራሱ ምን ያደርገዋል? ነብያ። ምክንያቱም ከአምላክ ስንት አምላክ አለን ብለን ስንል ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ አንድ አምላክ አለ። በአንድ አምላክና ማነው? አንድ አምላክ አለ። በቃ ያ አንዱ አምላክ የኢየሱስም አምላክ የሰዎች ሁሉ አምላክ ነው። በቃ ይህንን ነው ባይብሎ ያስቀመጠ፣ ሌላ ነገር የለም። እሺ ኢየሱስ ሲናገር ይሄ ያስተማረው ትምህርት በራሱ ከአምላኩ እንደሆነ እንዲናገራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም ማለት፣ የምትሰሙት ቃል የላከኝ የአብ ነው እንጂ የእኔ አይደለም ማለት። የላከኝ የአብ ነው እንጂ የእኔ አይደለም ማለት፣ የእኔ አይደለም። ተግባባን? ስለዚህ ትምህርት እግዚአብሔር ሲናገር ቅድም እንደሰማሽው ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ ቃሌን ስሙ በመካከላችሁ ነብይ ቢኖር አለ እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም አናግረዋለሁ አለ። ወይ በራእይ ይናገረዋል አለዛ በህልም ያናግረዋል። ይሄ ምንድነው? ነብይ ይባላል ማለት ነው። በባይብል ላይ ኢየሱስ ነብይ መሆኑን እራሱ ተናግሯል። ኢየሱስ መልእክተኛ ነው መሆኑን እራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ማለት፣ እንደሰማው ፈርዳለሁ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ የላከው አንድ አምላክ አለ። ያ የላከው አንድ አምላክ መልእክተኛ እንደሆነ ኢየሱስ በራሱ አንደበት ተናገረ። ኢየሱስ በራሱ አንደበት ነብይ ነኝ ብሎ ተናገረ። ኢየሱስ በራሱ አንደበት ሰው ነኝ ብሎ ተናገረ። አንድም ቦታ ሲንግል ቨርስ አንድም ቦታ ኢየሱስ በራሱ አንደበት እኔ አምላክ ነኝ ብሎ የተናገረበት አንድ የለም። የፈለገ መምህር መጥቶ ማስረዳት ይችላል። አንድ ጥቅስ ነው የምላችሁ። ኢየሱስ አምላክ ለመሆኑ የሚያስረዳ አንድ ጥቅስ የለም ባይብል ላይ ያለው። ምን አንዴ ኢብራሂም ከ30 ደቂቃ በኋላ ተመልሰን እንመጣለን። እኔ አንተ የምታወራውን ማስማት አልችልም። ተው ችግር የለውም። መሄድ ይቻላል። መልካም ጊዜ ልሽ። ኦኬ ቢያንካ። ስለዚህ የስላሴ ማስተምህሮ ቢሆን ባይብል ላይ ማለት ነው አንድም ቦታ ነው የምልሽ አንድም ነብይ ስላሴን የሰበከ አንድ ነብይ የለም። አንድም ቦታ አልሰበከም። ባይሆን የሰበኩት እንዳለ የሰበኩት አንድ አምላክም ብለው ነበር ሲሰብኩ የነበሩ። በቃ አንድ አምላክ አለ። ሲሰግዱለት፣ ሲያመልኩት፣ መስዋዕት ሲያደርጉለት የነበረው ከሱ ውጭ፣ እንዳውም ከሱ ውጭ ብለሽ ከተናገርሽ ልትገደዩላት ትችላለች። በጣም ከባድ ነው ከአንድ አምላክ ውጭ ሌላ አምላክ ማምለክ። ስለዚህ ያለው የአንድ አምላክ አስተምህሮ ይዞ መቀጠል እንጂ ስላሴ የሚለው ነገር ኢየሱስም አላስተማረ፣ ነቢያት አላስተማሩ፣ ሐዋርያትም አላስተማሩ። ባይብል ላይም የለም። አንድ አምላክ በሶስት አካል ተገለጠ የሚል ነገር የለም። አብ ወልድ መንፈስ ቅዱስ የሚል ነገር አለ ባይብል ላይ አለ። አብ ወልድ መንፈስ ቅዱስ፣ መላእክት የሚልም አለ፣ ሰይጣን የሚልም አለ፣ ሰዎች የሚልም አለ እኮ እና አብ ወልድ መንፈስ ቅዱስ አላቸው። አዎ ጥሩ። አብ አምላክ ነው፣ አንድ አምላክ ተብሎ ነው የጠቀሰው ባይብል ላይ። ኢየሱስ ደግሞ የማርያም ልጅ ነው የምወደው ልጅ ብሎ ግን አብ ተናግሯል። ይቅርታ አቋረጥኩ። አብ አምላክ ነው። አብ ግን አንድ አምላክ ብቻ ነው፣ የትም አይልም። መጽሐፍ ቅዱስ እጅግ ላይ ያለ ማሳየት ትችላለህ። አብ አንድ አምላክ ነው ብቻ አይደለም። አንድ አምላክ ብቻ አይደለም። Let me get serious. Okay, let's paint. My paint. Men, du har sådant smil här också. Kan jag ha? መጣለሽ ዮናስ 13 ላይ መጣለሽ። እሺ ምን አለ መሰለሽ አለክ ወይስ ወጣት ከመቼው አለክ ቃላ ባንዴሽ ከስር ምን አልከኝ ኢብራሂም?
ሀይ ቢያንካ አይ ነው ገብቶኛል። እሺ እንግዲህ ምን አለመሰለሽ፣ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከስንቱ በቀር አለ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከአንዱም በቀር አለ። ከአንድ አለ በቃ ያዝልኝ። ቀጠለና መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን አለ በሰማይም ሆነ በምድርም ሆነ አማልክት የተማሉ ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ ማን አለን ይላል። ማን አለ ይላል እዚህ ጋር አብ አለን። ከዚህ አምላክ እዚህ ጋር ደግሞ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከስንቱ በቀር አለ? ከአንዱ በቀር። የኔ ሰው ካለማ